ዛሬ ወንድሜ ምግብ ልስራ ብሎ የተፈጠረውን ነገር ላሳያችሁ፣ በደንብ ተከታተሉ። እቤት ቁጭ ብዬ ነበር መጽሐፍ እያነበብኩ፣ እሱ መጣና ዛሬ ምግብ ምሰራው እኔ ነኝ፣ ሁሌ አንተ እየሰራ አይደል? ዛሬ እኔ ልስራ እስቲ ፍቀድልኝ ስለኝ፣ እሺ እኔም ስራ ብዬው ሽሮ ነው ምሰራው ስለኝ፣ በቃ ሽሮ ስራልን አልኩት። እሱም ሽሮ ወደ መስራት ገባ ማለት ነው። እና ምግብ መስራት ላይ የመጀመሪያው ጊዜ ነው፣ ግን ጎበዝ ነው፣ በጣም ጎበዝ ነው። ሲሰራ እኔ በጣም አሪፍ አድርጎ ነው የሚሰራው። እና ሽሮ ለመስራት ያው ሽንኩርቱን በጣም አወፍሮ እየከተፈው ነበርና የመጀመሪያውም ስለሆነ ይከብደዋል። በቃ አሪፍ አድርጎ ይሰራል ብዬ እየጠበቅኩት አሪፍ ሽሮ ነው ይሰራል ጋይስ። እና ደግሞ ኮሜንት ላይ አበረታቱት። እናንተ ካበረታታችሁት ሞራል ነው የሚሆነው። እና ቀጣይም ደግሞ እኔን በብዙ ስራ እንዲያግዘኝ ቤት በሚሰራው ምግብ በመስራትም እንጀራ መጋገርም አስለምደዋለሁ። ችግር የለውም። አሁን ምግብ መስራቱን ይልመድና ወደ እንጀራም እንሄዳለን። እናንተ ደግሞ ኮሜንት ላይ በጣም ጎበዝ ነህ ትችላለህ እያላችሁ አበረታቱት። ካበረታታችሁት ሁሌ ነው ምግብ በመስራት የሚያግዘኝና ኮሜንት ላይ ሁላችሁም እንድታበረታቱት ጠይቃችኋለሁ። ያው በርበሬውን ጨመረ፣ በጣም እያቁላላ ነበር። ቁሌቱን እንዴት አድርጎ እንደሚያቁላላ እዚህ ቲማቲም ጨመረ። ዋው አሰራሩ ለሚገርም ነው። ሙሉ ነገር ነው ሲሰራ ምናምን ስለሚያይ አሰራሩን ስላየ አሪፍ አድርጎ እየሰራ ነው። ሽሮውን ደግሞ በጥብጦ ነው የሚሰራው። እዚህ ቦታ ላይ ሲደርስ በጣም ነው የሳቁት ጋይስ፣ የምሬን ነው ብላችሁና ሽሮውን አሁን በጥብጦ ከጨረሰ በኋላ ድስት ውስጥ ሊጨምር ሲል የተፈጠረውን ነገር ብቻ ተመልከቱ። አረ ነዘረው። እኔ በጣም ነበር የሳቁትና ብቻ ግን ይችላል። ሁለቴ ነው ነዘረው እና ይሁንና በቃ ሽሮውን አሪፍ አድርጎ ሰራ። መጨረሻ ላይ ከሰራም በኋላ ጨውም ጨመረ ጋይስ። የምር ግን ጎበዝ ነው አይደል? በኔ ወጥቶ ነው የሚሆነው። እና ያው የኔን ሙያ ታውቃላችሁ ሁላችሁም። እና በኔ ወጥቶ ነው አሪፍ የሆነ ሽሮ ነው የሰራው። በጣም የሚገርም የሚጣፍጥ ሽሮና ጋይስ ኮፒ ሊንክ አድርጉ፣ ሼር አድርጉ እና ደግሞ አበረታቱት። እኔም እጄን ታጥቤ ምናምን ቁጭ ብዬ የጠበኩት ነበር ስቀምሰው ጋይስ፣ የምር የሚገርም ሽሮ ወጥ ነው የሰራው። እና እናንተም ኮሜንት ላይ አበረታቱት ጋይስ። ይመቻችሁ፣ ወዳችኋለሁ። ነገ እንገናኝ። ጉድ ባይ